አሰላሙ አለይኩም ወረህመቱላሂ ወበረካቱሁ። ውድና የተከበራችሁ ውድ ኢትዮጵያውያኖች በሙሉ በያላችሁበት ሰላማችሁ ይብዛ እያልኩኝ ኢንሻአላህ የአላህ ፍቃድ ከሆነ እጥር ምጥን ያለች አስተማሪ ግጥም ይዤላችሁ ቀርቤያለሁ። አብራችሁን ቆዩ። ቢስሚላህ። የግጥሜ ርዕስ ቁርአን። ቁርአን የጌታዬ ቃል ነው ከላይ የወረደ፣ የህይወቴ መምሪያ ነው የቀብር ጓዴ፣ የልቤ ብርሃን የሐዘኔ መርሻ፣ ብስራት የተሞላው የመንፈስ ማደሻ። ጸጥ ብዬ ብሰማው የሚታዘንልኝ፣ በአንድ ፊደል ብቻ 10 ሐሰናት የሚታሰብልኝ። ማን አለ እንደ አላህ ቃል ደግሞ እንደ ቁርአን፣ በኪታቦች ሁላ የሆነ ሙሀይሚን፣ በንግግር ምጥቀት ጥግ የደረሰ ነው ማንም ተናጋሪ የማይፎካከረው። ተነሽ አስተምሪ ተነሽ አስተምሪ አላህ አግርቶልሽ ቁርአን የቀራሽው እህቴ በይ ተነሽ ምን ያስቀምጥሻል? አንቺ ያላገሻት ማን ያግዝልሻል? እህትሽ ቸግሯት ፊደል ማስተካከል ቁርአን ለመቅራት አድርጋ በተርቲል መኻሪጆ ጠፍቷት ሁሌ ስትቸገር ዛሬውኑ ወስኝ እሷን ለመቀየር። አንቺ የቀራሽው አላህ አግርቶልሽ ተነሽ አስተምሪ የት ትደበቂያለሽ? የነቢዩን ሃዲ ምነው ዘነጋሽው? ከእናንተ በላጩ ቁርአንን ጠርቶ ያስተማረ ሰው ነው። ኸይረኩም መን ተዓለመ አልቁርአን ወዓለመህ ረዋሁ ተርሚዝ። እና ታዲያ እህቴ ምን ያስቀምጥሻል? የሰው በላጭ መሆን ላንቺ ምን ያንስሻል? ቁርአኑን እንደሁ ጌታሽ አግርቶልሽ ይሄው ተምረሻል። እውቀት ሲያስቀምጡት አይደለም የሚደልብ፣ ባስተማሩት ቁጥር ቢሆን እንጂ የሚያብብ። እህቴ አንቺ ተማሪዋ ቁርአን ለመቅራት አትበይ ከበደኝ፣ ሸይጣን አያታልሽ በርች እህቴ ጀግኝ። ብትንተባተቢም ምንም ቢያስቸግርሽ ጠንክሪ ጀግናዬ ሁለት አጅራለሽ። ትኩረትሽን ሰተሽ ጠንክረሽ ተማሪ፣ ከማይጠቅም ወሬ ራስሽን አጥሪ። ከቲላዋ በፊት ቃዒዳሽን ቅሪ፣ አስተማሪም ሆነ እውቀት አትናቂ። የዕልም መሰረት ቁርአን መሆኑን ጠንቅቀሽ እወቂ። ደሞ እንዲገራልሽ ስጁድ ውረጅና ጌታሽን ጠይቂ። ቁርአን ለያዘው በጣም ገር ነው አላህ አግርቶታል ልንሸመድደው። ወሰላሙ አለይኩም ወረህመቱላሂ ወበረካቱሁ። የሷን አይነትም ያብዛልን ረቢን ጀዛሽ ጉዳታ ይሱቲ ከአከሸል ረቢን ኑ ሐሪምሱ ጀነስን ከሳሂ ወጀዛኩሙላሁ ኸይረን። ለዚህም ሰበብ የሆኑት እነ ኡስታዝ አቡ ሀይደር እንደዚሁም ደግሞ ጥሪውን አክብረው የመጡ በርካታ እንግዶቻችን ኡስታዝ መሐመድ ፈረጅን ጨምሮ ሌሎቹ ጋር እንግዲህ በደንብ ሌላ ጊዜ እንተዋወቃለን። ወጀዛኩሙላሁ ኸይረን። በጣም ኮርተንባችኋል። ወሽክረን ለኩም። ሰዓት ላለመጨረስ ሰላም አለይኩም ወአለይኩም ሰላም ወራህመቱላሂ ወበረካቱ። ኡስታዝ አብዱል ፈታህ እንግዲህ ጀዛቸውን አላህ ትልቅ ያርግላቸው። እናንም ጥሪያችንና አክብረው መሀላችን ተገኝተዋል። እነሱም ክብር ምስጋና ይገባቸዋል። እንግዲህ ሰዓታችንን ላለመግደል ኡስታዝ እንዳሉት ወደ ፕሮግራማችን ሄዳለን። የተወሰነ ሰዓትም ስለገደልን በቀጣይ ፕሮግራማችን የሚሆነው ግጥም የሚቀርብልኝ ይሆናል። በኦሮሞኛ ቋንቋ ግጥም አለ፣ አጠር ያለ ግጥም። በዚሁ በመርከዝ ውስጥ ሲማሩ ከነበሩ ልጆች አጠር ያለች እንደማነቃቂያ ደግሞ ጣል የምናደርጋት